የአና ማስታወሻ ክፍል 11 አዶኒስ እንደተረጎመው ተራኪ ቤተልሔም ብርሃኑ አርብ ጥር 7 1944 ውድ ኪቲ ምን ደደባ ነኝ በእናትሽ ይህን ሁሉ ጊዜ የቆጡን የባጡን ስቀባጥርልሽ ከርሜ ለካ ስለ ቀድሞ ህይወቴም ሆነ ስለ ቦይፍሬንዶቼ ምንም ያወራውሽ ነገር የለም። ስለ እውነት ነው የምልሽ በጣም ነው በራሴ ያፈርኩት። ለማንኛውም ይቅርታሽ አይራቀኝና አሁን በጥቂቱም ቢሆን እነግርሻለሁ። ገና በትንሽነቴ ማለትም ኪንደርጋርተን ውስጥ እያለሁ ነበር ካረን ሳምሰን ከሚባል የኔው ቢጤ ትንሽ ልጅ ጋር የጠበቀ ጓደኝነት ውስጥ የገባሁት። ካረን ማለት አባቱ ከሞተበት በኋላ ከአንዲት አክስቱ ዘንድ በጥገኝነት ይኖር የነበረ ልጅ ሲሆን ከአክስቱ ልጆች አንዱ ሮቢ ይባላል። ታዲያ መልከ መልካሙ ሸበላ ቁመና ያለውና የትምህርት ቤቱ ልጃገረዶች ሁሉ የአይን ማረፊያ የነበረው ሮቢ ከነመፈጠሩ ትዝ ሳይለኝ ነበር አጭርና ፉስቶ ከሆነው ከኬረር ላይ ቀልቤ ያረፈው። ምክንያቱም መሰለሽ ኪቲ ለኔ መልክም ቁመናም ዋና መለኪያ የሆነው አያውቁም። እናም በጣም ወደው ከነበረው ከኬለር ጋር የአመታት ጓደኛሞች ነበር። አብዛኛውን ጊዜ አብረን ነበር የምናሳልፈው። በተለይ ትምህርት ቤት ቅጥር ግቢ ውስጥ ለየብቻ የምንታይባቸው ሰዓታት ከቁጥር የሚገቡ አይደሉም ማለት ይቻላል። ይሁን እንጂ ያን ሁሉ ጊዜ በጓደኝነት ስናሳልፍ ለኬረል የነበረኝ ፍቅር ተገቢውን ምላሽ አግኝቶ አያውቅም። እንኳንስ እኔ የምወደውን ያህል ሊወደኝ ምን ያህል እንደምወደው እንኳን በትክክል አያውቅም ነበር። ከዚህ በኋላ ነበር ከፒተር ዌሰል ጋር የተገናኘ ነው። ያው እንግዲህ እንደ ልጅነቴ ትርጉሙ በውል አይለይልኝ እንጂ ለፒተር የነበረኝ ስሜት ለኬለር ከነበረኝ ለየት ያለ እንደነበር ትዝ ይለኛል። ማለትም ከፒተር የምሩ ፍቅር ነበር የያዘኝ ማለት እችላለሁ። እሱም በጣም ነበርና የወደደኝ እንዲቹ እንደተጠባበቅን ነበር አንድ ሙሉ በጋ ያለፈው። በተለይ እጅ ለእጅ ተቆላልፈን በየአውራ ጎዳናዎቹ ወክ ያደረግንባት ያቺ ጣፋጭ ቀን አሁንም እንደ ጉር ትዝ ትለኛለች። እሱ ነጭ ሙሉ ልብስ ነበር የለበሰው፣ እኔ ደግሞ አጭር ቀሚስ። ክረምቱ አልቆ ትምህርት ቤት ሲከፈት ግን እኔ ከ5 ወደ 6 ስለነበር የተዘዋወርኩት እዚያው አንደኛ ደረጃ ትምህርት ቤታችን ውስጥ 6ኛ ክፍል ስመዘገብ ፒተር ከ6 ወደ 7 ስለነበር የተዘዋወረው 2ኛ ደረጃ ትምህርት ቤት ተመዘገበ። ከዚያ በኋላ ከትምህርት ቤት መልስ ወይ እሱ ወደ እኔ እየመጣ አሊያም ደግሞ እኔ ወደ እሱ እየሄድኩ ካልሆነ በቀር መገናኘት አስቸጋሪ ነበር። ፒተር እንዴት የሚያምር ልጅ መሰለሽ ኪቲ! ረጅም ቁመቱ፣ ሸንቃጣ ሰውነቱ፣ ልቅም ያለ መልኩ፣ ጠቆርቆር ያለና የሚያብረቀርቅ ጸጉሩ፣ የጎመራ የወይን ፍሬ አይነት ቡናማ ቀለም ያላቸው አይኖቹ፣ ሰልካካ አፍንጫው፣ ብቻ ምን ልበልሽ የሆነ ልብ የሚያሸፍት ነገር አለው። ደግሞ ከምንም በላይ ናላይን ያዞረኝ የነበረው ምን እንደሆነ ልንገርሽ ኪቲ፣ አሳሳቁ። በተለይ የሆነ ተንኮል ሲያስብ ወይ ማብሸቅ ሲፈልግ የሚስቀው አሳሳቅ። ለክረምቱ ረፍት ትምህርት ቤታችን የተዘጋ ጊዜ እኔ ባላገር ውስጥ ወደሚኖሩ ዘመዶቻችን ነበር የሄድኩት። ረፍቴን ጨርሼ ስመለስ ግን ፒተር ቦታ ቀይሮ ነበር የጠበቀኝ። ላገኘው ከቤቱ የሄድኩ ጊዜ በፒተር ፋንታ ከእርሱ በእድሜ በጣም የሚበልጥ አንድ የማላቀው ልጅ ነበር ያጋጠመኝ። እንደሚመስለኝ በኋላም ከሰማኋቸው ነገሮች እንዳረጋገጥኩት ይህ ልጅ ፒተርን ከእንደኔ አይነቷ ምራቋን ካላዋጠች ውጫጭ ጋር ጊዜውን ማጥፋት እንደሌለበት ክረምቱ ሙሉ ሲመክረው ነበር የቆየው። በምን እርግጠኛ ሆንሽ አትይኝም? መሽቶ ተለያይተን ነግቶ እስክንገናኝ ቀኑን የማያምነው ፒተር ድንገት ከምድር ተነስቶ ነበር አይንሽን ላፈር ያለኝ። ግን ከመጠን በላይ አፍቅሬው ስለነበር እውነታውን መቀበል አልፈለኩም። እንዳይርቀኝ ለማድረግ የተለያዩ ሙከራዎችን አደርግ ጀመር። በኋላ ግን አንድ ነገር እያሳሰበኝ መጣ። እንዲህ እንዳሁኑ በየሄደበት ስሩን ማለቴን ከቀጠል በቅርቡ የፒተር ጭራ የሚል ቅጽል ስም እንደሚያወጡልኝ ታወቀኝ። እናም ሳልወድ በግዴ እኔም እርግፍ አድርጌ ተውኩት። አመታቱም አንድ እያሉ ያልፉ ጀመር። ፒተር በእድሜ ከሚቀራረቡት የተለያዩ ልጃገረዶች ጋር መታየቱን ቀጠለ። እኔን እስከ ሰላምታውም ዘጋኝ። ይገርምሻል ኪቲ፣ እኔ ግን ፈጽሞ ልረሳው አልቻልኩም። የነበርኩበትን ትምህርት ቤት ለቅቄ አይሁዶች 2ኛ ደረጃ ትምህርት ቤት የገባው ጊዜ አብዛኞቹ የክፍላችን ጎረምሶች ያተኩሩብኝ እንደነበረ አስታውሳለሁ። ከነበርነው በርካታ ልጃገረዶች መሃል የበለጠ ትኩረት ማግኘቴ ይሰጠኝ የነበረው ደስታ ቀላል አልነበረም። ደስታ ብቻ ሳይሆን ክብርም ይሰማኝ ነበር።
በተረፈ ግን ቀርቦ እንዲነካኝ እድሉን የሰጠሁት ማንም ወንድ አልነበረም። በተለይ ወደ በኋላ ላይ አንድ ሃሪ የሚባል ልጅ እንዴት ክንፉን ጥሎልኝ እንደነበር ትዝ ይለኛል። ግን ያው እንደነገርኩሽ ከፒተር በኋላ ፍቅር ይዞኝ አያውቅም። አንድ አባባል አለ ኪቲ፣ ጊዜ የማይሽረው ቁስል የለም ይባላል። እኔም ላይ የታየው መጀመሪያ ላይ ይህንኑ የሚያረጋግጥ ይመስል ነበር። ፒተርን ከናካቴው የረሳሁትና ፍቅሩም ከልቤ ውስጥ ሙጥጥ ብሎ ይወጣልኝ ነበር የመሰለኝ። ለካስ ትዝታው በአይምሮዬ ጓዳ ውስጥ ተደብቆ ይኖር ኖሮ አንዳንዴ ሳላስበው ለእኔ ለራሴ ግራ እስከሚያጋባኝ ድረስ ከፒተር ጋር በማያቸው ልጃገረዶች የምቀናበት ጊዜ ብዙ ነበር። ለዚህም ነበር ፒተርን መውደድ ያቆምኩት፣ ወይ ደግሞ ያቆምኩ የመሰለኝ። ነገር ግን በተቃራኒው የሆነው ምን መሰለሽ ኪትዬ፣ እኔ እያደግኩና እየበሰልኩ በሄድኩ ቁጥር ለካስ ለፒተር የነበረኝ ፍቅርም አብሮኝ እያደገ ተከድኖ እየበሰለ ነበር። ምንም የተለወጠ ነገር እንደሌለ ዛሬ ጠዋት አወቅኩ። እድሜ ለህልሜ። ስለ እውነት ለመናገር ፒተር ያን ጊዜ እኔን ከህፃን መቁጠሩንና ወደ እድሜ ኩዮቹ ፊቱን ማዞሩ ምንም የሚያስወቅስና የሚያስፈርድበት እንዳልሆነ አሁን በደንብ ይገባኛል። እንደዛም ሆኖ ኪቲ፣ እንደዛም ሆኖ እንዲህ ሙሉ በሙሉ ከሆዱ ሊያወጣኝና ከነመፈጠሬም ሊረሳኝ መቻሉ የሆነ የሚገርም ነገር አለው። በዛሬ ማለዳው ህልሜ ያየሁትን የፒተርን ፊት ጥንት በእውኔ ከማየው በተሻለ ቅርበት ነበር ያስተዋልኩት። አዎ፣ በእርግጥም ፒተር ዌይሰል ልረሳው የሚቻለኝ አይነት ልጅ አልነበረም። እሱ ባይሆን ሌላ ማንም ሰው ይህን ያህል ጊዜ ልቤ ውስጥ እንዲህ ተደላድሎ መኖር የሚችል አይመስለኝም። ህልሜ ምን ያህል እንደረበሸኝ ታውቂያለሽ ኪቲ? አባባ ማታ ማታ ልተኛ ስል እንደሚስመኝ ሁሉ ጠዋት ጠዋት ስንገናኝም ይስመኛል። ታዲያ ዛሬ ጠዋት ልክ ሲስመኝ ምን ነው ፒተር በሆንክልኝ ብዬ ልጮህ ምንም አልቀረኝም ነበር። ብቻ ምን አልፋሽ ቀኑን ሙሉ ለአንዲት ሰከንድ እንኳን ስለሌላ ነገር ማሰብ አቅቶኝ ነበር። እንድቹ በሆዴ ፒተር ፒተር እንዳልኩ መሸልኝ። ታዲያ ምን ይሆን የሚሻለኝ ኪትዬ? ምንድነው መፍትሄው? በበኩሌ የሚታየኝ አንድ አማራጭ ብቻ ነው። በሚቻለኝ ሁሉ በህይወት ለመቆየት መጣርና ይህ የተረገመ ጊዜ አልፎ ከዚህ ቦታ ስወጣ ከፒተር ጋር እንደገና እንዲያገናኘኝ እግዚአብሔርን መለመን። እንዲያገናኘኝ ብቻ ሳይሆን ፒተር ገና አይኖቼን ሲያይ ምን ያህል እንደማፈቅረው እንዲገባውና ልክ ዛሬ ጠዋት በህልሜ እንዳለኝ አና፣ ይሄን አውቄ ቢሆን እኮ ኖሮ ገና ድሮ እመጣልሽ ነበር ሲለኝ በእውኔም እንድሰማው ያደርግ ዘንድ ከልቤ መጸለኝ። ፊቴን በመስታወት አየሁት። በጣም ተለውጧል። አይኖቼ ጥርት ከማለታቸው በላይ ጥልቀት ይታይባቸዋል። ጉንጮቼ ቀላቀላ ብለዋል፣ ወደ ሮዝነት የሚያመዝን ቅላት። ከንፈሮቼን ጨምሮ በአፌ ዙሪያ ከምን ጊዜውም የተለየ ልስላሴና ማማር ይታያል። በአጠቃላይ ምንም ችግር የሌለብኝ ደስተኛ ልጅ መስያለሁ። ይህ እንዳለ ሆኖ ግን ገጽታዬ ላይ አንድ በግልጽ የሚነበብ የሐዘን ድባብ እንዳጠላብኝ ያስታውቃል። ፈገግታዬ ብልጭ ባለበት ቅጽበት እዚያው በዚያው ክስም ይላል። ያም ሆነ ይህ ኪቲ፣ እኔ ደስተኛ አይደለሁም። ምክንያቱም ከፒተር ልብም ሆነ አእምሮ ውስጥ ገና ድሮ እንደወጣው አወቅኩ። ቢሆንም በዛሬው ህልሜ እንደ መንታ ቀስት ላይ ተሰንጥረው ይመለከቱኝ የነበሩት የፒተር አይኖችና ከጉንጩ ጋር ተነካክቶ የነበረው ለስላሳ ጉንጬ የሰጡኝ እንግዳና ደስ የሚል ስሜት አሁንም ድረስ አብሮኛል። ፒተር፣ ምን ባደርግ ይሆን አእምሮዬ ውስጥ ከሚዋልለው ምስል ጨርሼ መገላገል የምችለው? መቼ ይሆን ከወዴ የምትወጣልኝ? በሌላ ልተካ የምችልበት ጊዜ ይመጣ ይሆን? እወድሃለሁ ፒተር፣ ከምንም ነገር በላይ እወድሃለሁ። ለዓመታት ልቤ ውስጥ ሲያድግ የኖረው ፍቅር ከእንግዲህ ማደጉን መቀጠል የሚችልበት ቦታ እንኳን እስከሚጠባው ድረስ ነው ገዝፎ ያለው። አሁን የቀረው ከልቤ ውስጥ ፈንድቶ በመውጣት ለአገር ምድሩ ይፋ መሆን ብቻ ነው። ይህ የሆነ ዕለት ጉዴ ፈላ። አይገርምም? ከሳምንት በፊት እንደውም ትላንትና እንኳን አንድ ሰው ከነበሩሽ የወንድ ጓደኞች መሃል ባገባው ይስማማኛል ብለሽ የምታስቢው ማንኛውን ነው ብሎ ቢጠይቀኝ እኔ እንጃ ነበር መልሴ ሊሆን የሚችለው። አሁን ግን ጮክ ብዬ ምን እንደምመልስ ልንገርሽ ኪቲ፣ ፒተርና። ምክንያቱም በነፍሴም በስጋዬም የማፈቅረው እሱን ነው። መቼ እንደሆነ በትክክል ትዝ አይለኝም። አንድ ቀን ከአባባ ጋር በአጋጣሚ ስለ ፍትወት ነክ ጉዳዮች እየተወያያን ሳለን ማለቂያ በሌላቸው ጥያቄዎች ልቡን ውልቅ ሳደርገው ምን አለኝ መሰለሽ? ስለ እነዚህ አይነት ስሜቶች እንኳን በዚህ እድሜሽ ሊገባሽ አይችልም።
ለማንኛውም ስትደርሺበት ታዩ የለ? አሁን ምን አሳሰበሽ? እኔ ግን ያኔም በመጠኑ ይገባኝ እንደነበር አውቃለሁ። አሁን ደግሞ ሙሉ ለሙሉ ገብቶኛል ማለት እችላለሁ። ያንቺው አና። ረቡዕ ጥር 12 1944 ውድ ኪቲ፣ ይህን ሰሞን ደግሞ ወዲህ ከመምጣታችን በፊት የነበረብኝ የዳንስ አባዜ አገርሽቶ የወዘወዘኝ ነው። ለዳንስ በተለይ ደግሞ ለባሌት ዳንስ ያለኝ ፍቅር እንዲህ ተብሎ የሚወራ እንዳይመስልሽ ኪቲ። ታዲያ ከየት መጣ ሳልለው ድንገት ውል ብሎብኝ ሌላውን ሁሉ እያስረሳኝ ነው። እያንዳንዱን ምሽት የማሳልፈው የተለያዩ የዳንስ ስቴፖችን በመለማመድ ሆኗል ነው የምልሽ። የማማ የነበረ አንድ ሰማያዊ ኮት አስፈቅጄ ወሰድኩልሽና ስፌቱን እየተረተርኩ ብትን ካደረግኩት በኋላ እየቆራረጥኩ እየሰፋው በተለያዩ ዘለበቶችና ዘርፎች እያገያገጥ ምን የመሰለ ዘመናዊ የዳንስ ልብስ አድርጌው ቁጭ። ልምምዴን ገና ስጀምር ተሳስሮ የከረመው ሰውነቴ ጨርሶ አላላውስ ብሎ እያስቸገረኝ ነበር። አሁን ግን እንዴት በቀላሉ እጥፍ ዘርጋ ማለት እንደቻልኩ ባየሽኝ ክትዬ። ሰውነቴን ልክ እንደ ቀድሞ እንዳፈቀደኝ ማዘዝ ልችል ምንም አልቀረኝም። ሰውነትሽን በአጭር ጊዜ ውስጥ ቀልጣፋና ታዛዥ የሚያደርግልሽ አንድ ተአምረኛ የእንቅስቃሴ አይነት አለ። ምን ታደርጊ መሰለሽ? መጀመሪያ ወለሉ ላይ ትቀመጫለሽ። ከዚያ በአንደኛው እጅሽ አንደኛውን ተረከዝሽን፣ በሌላኛው እጅሽ ሌላኛውን ተረከዝሽን ትይዥና ሁለቱንም እግሮችሽን ወደ ላይ በማንሳት አየር ላይ እንዲቆዩ ማድረግ። እኔ ይሄን እንቅስቃሴ ስሰራ የግድ ትራስ ወይ መከዳ ነገር ከስሬ ማድረግ አለብኝ። አለበለዚያ ከስራ መፍታት ብዛት የላላው መቀመጫዬ መከራውን ማየቱ ነው። እያንዳንዱ የመደበቂያ ቤታችን አባል ክላውድለስ ሞርን የተሰኘውን መጽሐፍ እየተቀባበለ በማንበብ ላይ ይገኛል። በተለይ ማማ በጣም ልዩና ሲበዛ ግሩም መጽሐፍ ነው ባይናት። በአብዛኛው የሚያወራው ስለ ወጣትነትና ስለ ወጣቶች ችግር ነው። ታዲያ እኔ ሆዬ በአፌ ባልለውም በሆዴ ምን ብዬ አሽሟጠጥኳቸው መሰለሽ? ምን ነው እሱ በቀረባችሁና መጀመሪያ ስለገዛ ልጃችሁ በወጉ ማሰብና መጨነቅ በቻላችሁ። እማማ ከእኔና ከማርጎት ጋር ያላትን ግንኙነት እንዴት እንደምታየው ታውቂያለሽ ኪቲ? ማንም ወላጅ ከልጆቹ ጋር ከዚህ የተሻለ ግንኙነት ሊኖረው እንደማይችልና እሷ ለእኛ ከምትሰጠን ትኩረት በላይ ለልጆቹ ትኩረት የሚሰጥ ወላጅ ይኖራል ብላ እንደማታምን በእርግጠኝነት ልነግርሽ እችላለሁ። ይሁን እንጂ እማማ ትኩረት ሰጠች እንኳን ከተባለ ትኩረቷ ማርጎት ላይ ብቻ ነው። እርግጥ ነው እንደ ማንኛውም ልጅ ማርጎትም የወላጆቿን ትኩረት ትሻለች። ነገር ግን ማርጎት የኔን ያህል በውስጣዊ ችግሮች የታጨቀች አይመስለኝም። እናም ከኔ በላይ ትኩረት ያሻታል የሚል እምነት የለኝም። በነገራችን ላይ ኪቲ፣ ማርጎት እንዴት የምትጥም ልጅ እየሆነች መታለች መሰለሽ? በፊት ከነበረችው በጣም ተለውጣለች። አሁን ያ ጭንቅ የሚለው ቁጥብነቷ ጠፍቶ የምር ጓደኛዬ እየሆነችልኝ ነው። እኔን ከምንም እንደማልቆጠር ሕፃን ማየቷን እርግፍ አድርጋ ትተዋለች ልልሽ እችላለሁ። በዚሁ ያዝልቅላት እንጂ። ይገርምሻል ኪቲ፣ አንዳንዴ ራሴን በሌላ ሰው አይን የመመልከት ያልተለመደ ባህሪ ያለኝ። ማለትም ከውጭ ሆኜ ራሴን ማየት፣ ከዚያ የዚችን አና የምትባለች አጠቃላይ ሁኔታ ዘና ብዬ ማየትና ያለምንም ችግር የህይወቷን ገጾች እያገላበጥኩ ማንበብ እችላለሁ። ልክ አንዲት የማላውቃትን ልጅ የመመርመር አይነት። አታምኚኝም ኪቲ? ወደዚህ ቦታ ከመምጣታችንና ነገሮችን ሁሉ አሁን በማይበት አይን ከማየት ከመጀመሪያ በፊት የማማም የአባባም የማርጎትም እንዳልሆንኩና ምክንያቱን አላውቀውም እንጂ ለቤቱ ባዳ እንደሆንኩ የሚሰማኝ ጊዜ ጥቂት አልነበረ። እንደውም አንዳንዴ ልክ ወላጅ አልባ ወይም የሙት ልጅ እንደሆንኩ አይነት የማስብበት ጊዜም ነበር። በኋላ ነው ራሴን ተቆጥቼና ራሴን በራሴ ቀጥቼ ከዚህ አጉል ስሜት መላቀቅ የቻልኩት። ማለትም እንደ እውነቱ ምንም ያልጎደለኝና የታደልኩ ልጅ ሆኜ ሳለ አጉል በሆነ ራሴ ማሞላቀቅና ራስን ሹሩሩ የማለት አመል መታሰሬ የሌላ የማንም ሳይሆን የኔው የራሴ ጥፋት መሆኑ በግልጽ ለራሴ ነገርኩት። ራሴን አሳፈርኩት፣ ሙልጭ አድርጌም ሰደብኩት። ከዚያ ደግሞ ይህ ሁሉ አለፈና ከሁሉ ጋር ተግባቢ እንደሆን ራሴን ማስገደድ የጀመርኩበትም ጊዜ መጣ። ትምህርት ቤት ከመሄዴ በፊት ዝግጅቴን ለማጠናቀቅ ስል በቤታችን ከማንም በፊት ማልጄ የምነሳው እኔ ነበርኩ። ታዲያ ምን ጊዜም ከታች ሳሎን ውስጥ እየተንጎራደርኩ ሳለሁ መኝታ ቤታችን ሁሉ ፎቅ ላይ ናቸው። በደረጃው እየወረደ ያለ ሰው ኮቴ በሰማው ቁጥር እማማ በሆነች እያልኩ እመኝ ነበር። ለምን መሰለሽ? እንደምን አደርሽ ማለቷ ስለማይቀር
ያን ጊዜ እኔ ሞቅ ባለ የፍቅር ስሜት ሰላምታዋን በመመለስ ይበልጥ እንድትቀርበኝ የማደርግበት እድል ለማግኘት። ምክንያቱም በማማ የፍቅር አይን የምታይበትን ጊዜ ከምንም በላይ ነበር የምናፍቀው። ታዲያ ምን ዋጋ አለው ኪትዬ? እማማ ጥረቴ ሁሉ አይገባትም ነበርና ሳታስበው በዚያው በተለመደው የሽሙጥና የዘለፋ አርጩሚዋ እንደ ዘበት ሾጥ አድርጋኝ ወደ ኩሽኗ ትገባለች። እኔም ያው እንደ ወትሮዬ የተጎዳ ስሜቴን ከደብተሮቼ ጋር አንጠልጥዬ ወደ ትምህርት ቤቴ። ከልብሽ የምትፈልጊውን ነገር ለማግኘት የማታደርጊው ጥረት ያለ እንዳይመስልሽ ኪትዬ። ሁልጊዜ ከትምህርት ቤት መልስ መንገድ ላይ ስለማማ እያውጠነጠንኩና ላስቀየመችኝ ነገር ሁሉ በእሷ ቦታ ሆኜ ምክንያት እየሰጠሁላት ነበር የምጓዘው። በሚቻለኝ ሁሉ ላልቀየማት ስለምፈልግ ማለት ነው። ጠዋት በመሃላችን ተፈጥሮ የነበረውን ጸብ የረሳሁት አይነት ድምቅ ካለ ፈገግታ ጋር እገባና ቦርሳዬን እንኳን ሳላስቀምጥ በዕለቱ ውሎዬን ያጋጠመኝን ደስ ደስ የሚሉ ወሬዎች አንድ ባንድ እነግራታለሁ። ወሬ አልቆብኝ መቀጠል ሲያቅተኝ ብቻ ነበር ደብተሬን እንኳን ለማስቀመጥ ወደ ክፍሌ የሚሄደው። አንዳንዴ ደግሞ የራሷ ጉዳይ ልና እንዳኮረፍኳት ለመቆየት እወስናለሁ። ግን ከትምህርት ቤት መልስ ገና የከተም በራችንን አልፌ ስገባ አላስችል ይለኝና በሩጫ ወደ እሷ በመሄድ ከፊቷ ቆሜ እንደ ጦጣ ከወዲያ ወዲህ እንጠጥ እያልኩና እያሽኳኳው የቆጡን የባጡን ስለፈልፍላት እገኛለሁ። ታዲያ ይህም ወቅት አለፈና እንደገና ወደ ቀድሞ ድብርታምነቴ ተመለስኩ። በደረጃው እየወረደ ስላለው ሰው ኮቴ ማሰብ ተውኩ። ሌሊት ራሴን በእንባዬ ማራሴን ቀጠልኩ እልሻለሁ። ምን ልበልሽ ኪቲ፣ ልክ ይሄኔ ነበር ሁሉም ነገር ይብሱኑ እየከፋኝና እየከረፋኝ የመጣው እና የዚያን ጊዜ ወዲያ ያልኩ ይኸው ለዚህ ሁሉ ጊዜ ያው እስካሁን ስነግርሽ እንደነበረችው አና ሆኜ ቆየው እልሻለሁ። አሁን ችግሬን እግዚአብሔር አየልኝ መሰለኝ ረዳት የሚሆነኝን ፒተርን ሰጠኝ። አደራሽን ኪትዬ፣ የትኛው ፒተር ብለሽ እንዳትጠይቂኝ፣ የራስሽን ግምት ውሰጂ። የአንገት ጌጤ ያህል ቀርቦኛልና እቅፍ ላድርገው ልስመው ፈልጋለሁ። እና ያሉትን ቢሉ ጉዳይ አይደለም። አሁን ፒተር የኔ ነው። ይህ መሆኑን የሚያውቀው ደግሞ ከእኔ በቀር ማንም የለም ብዬ አስባለሁ። በዚህ መልኩ ብቻ ይመስለኛል ሊደፈጥጠኝ እየሞከረ ያለውን የህይወት ጫና ልቋቋመው የምችለው። ኪቲ 14 ዓመቷን እንኳን ገና በቅጡ አጣጥማ ባልጨረሰች አንዲት ልጃገረድ ነፍስ ውስጥ ይህ ሁሉ የመንፈስ ጦርነት ሊካሄድ ይችላል ብሎ የሚያስብ ማን ይኖራል? ያንቺው አና። ቅዳሜ ጥር 15 1944። ውድ ኪቲ፣ እዚህ ቤት ውስጥ ያለማቋረጥ የሚነሱትን ጸቦችና ጭቅጭቆች ለአንቺ በየጊዜው ቃል በቃል መንገሩ አስፈላጊ እንዳልሆነ እየታየኝ ስለመጣ አንድ ነገር ብቻ ልንገርሽና ቀሪውን ሁሉ አንቺ ራስሽ መገመት ትችያለሽ። ቅቤና ዘይት ሳይቀር ያሉንን ነገሮች ሁሉ እስከ መከፋፈል ደርሰናል። የየራሳችንን ምግብ ማብሰል ጀምረናል። እኛ የራሳችንን፣ ፋንዳኖች የራሳቸውን፣ አቶ ዱሴልም የራሱን ማለት ነው። አጠቃላይ ስዕሉ ታይሻል ኪቲ። የማማ ልደት እየተቃረበ ነው። በዚህም ምክንያት አቶ ክሬለር ለማማ ከወትሮ ኮታዋ ተጨማሪ ስኳር አምጥቶላታል። ይህን ያወቁት ፋንዳኖች ቅናታቸውን መደበቅ አልቻሉም። ምክንያቱም የወይዘሮ ፋንዳን ልደት ጊዜ አቶ ክሌረር እንዲህ አይነት ውለታ አላደረገላቸውም ነበር። ግን እንዲህ በሆነ ባልሆነ ከመናቆርና ከመጠማመድ የሚገኘው ጥቅም ምንድን ነው? አንድ በእርግጠኝነት ልነግርሽ የምችለው ነገር አለ ኪቲ። ፋንዳኖች ከመቼውም በላይ ትክት ብለውናል። እንዲህ በቀላሉ እውን ሊሆንላት የማይችል ጉዳይ ነው እንጂ እማማ ምኞቷን በግልጽ ተናግረዋለች። ከፋንዳኖች ጋር ከዚህ በኋላ 15 ቀን እንኳን መቆየት እንደማትፈልግ። አሁን መላልሼ ራሴን እየጠየኩት ያለሁት አንድ ነገር አለ ኪቲ። ከማን ይሁን ከማን ጋር አንድ ቤት በጋራ መጠቀም የኋላ እንዲህ ያለ ችግር ማስከተሉ የማይቀር ነው ማለት ነው? ወይስ እኛ በአጋጣሚ ድለቢሶች ሆነን ነው? ወይስ ለእኛ አዲስ ሆኖብን እንጂ አብዛኛው ሰው እንዲህ ራስ ወዳድና ተተናኳሽ ተናዳፊ ነው ማለት ነው? ለማንኛውም በመጠኑም ቢሆን ስለ ሰው ልጆች ጥናት ማድረግና ስለተለያዩ ሰብአዊ ባህሪያት ለማወቅ መጣር በጣም አስፈላጊ ነው ብዬ አምናለሁ። እኔ በበኩሌ የሚበቃኝን ያህል ጥናት ያደረግኩና የሚበቃኝን ያህል ግንዛቤ ያገኘው ይመስለኛል። ወጣም ወረደ እኛ እርስ በርስ ተናቆርንም አልተናቆርንም፣ ነፃነትና ንጹህ አየር ናፈቅንም አልናፈቅንም፣ ይህን ሁሉ ሊለውጠው የሚችለው የውጭው ጦርነት ያው እስካሁን በነበረበት ሁኔታ እንደተፋዘዘ ነው ያለው። ስለዚህ ብናውቅበት ለሁላችንም የሚበጀን ወረራው ተጀምሮና ጦርነቱ አልፎ ወደ የነበርንበት እስክንመለስ በሚቻለን ሁሉ የዚህ ቦታ ቆይታችንን
የተሻለ ለማድረግ መጣር ነው። ይህ እንግዲህ ምኞቴና ስብከቴ መሆኑ ነው። እሺ ኪትዬ፣ እንጂ የሆድሽን ንገሪኝ ካልሽ እዚህ ቦታ ከዚህ በኋላ ለረጅም ጊዜ ከቆየው እድገቴ ሁሉ ድርቅ እንዳጠቃው አዝመራ ጫጭቶ እንደሚቀር ነው የማምነው። የእድሜ ልክ ምኞቴን ደግሞ አንቺም ታውቂዋለሽ ኪትዬ። አንገቷን ቀና አድርጋ ዓለምን በሙሉ አይኗ ማየት የምትችል የምትሄድበትን የምታውቅና አረማመዷም እርግጠኝነት የሚታይበት ለነጎድጓድም ሆነ ለመብረቅ የማደነግጥ ብቻ ምን ልበልሽ ይቀራት የማትባል ምሉእ ሴት መሆን ነው የምፈልገው። ያንቺው አና። ክፍል 12 ይቀጥላል። ቻናላችንን ሰብስክራይብ ማድረግዎን አይርሱ።